በፕሮቴስታንቲዝሙ ካሉ ሰው ሰራሽ ትምህርቶች ውስጥ አንዱ ደግሞ ስዕላት መጽሐፍ ቅዱስ አይደሉም የሚል ትምህርት ነው። እጅግ በጣም በሚያሳዝን ሁኔታ ሁሉንም ፕሮቴስታንቶች ወንድሞች የመጽሐፍ ቅዱስ ማስረጃ የሚሰጧቸው የመጽሐፍ ቅዱስ ማስረጃዎች ተመሳሳይ ናቸው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ነው በተደጋጋሚ የሚሰጡት። ክፍሉን እናንብበው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ላንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። ክርስቲያኖች ወንድሞች ይሄ ክፍል በነገራችን የሚናገረው በቀጥታ ስለ ጣዖታት ነው። በእግዚአብሔር የሚያምን ሰው ሌሎች ነገሮችን ቀርጾ በማናቸውን ምሳሌ ያሉ ነገሮችን ቀርጾ ማምለክ እንደሌለበት አምላካችን እግዚአብሔር በቀጥታ የተናገረበት ክፍል ነው። እናም እኛ ኦርቶዶክሳውያን ጣዖታትን አብዝተን እንጸየፋለን። ከአምላካችን ከእግዚአብሔር በቀር ሌላ የምናመልከው የምናጋራውም ሌላ አምላክ የለንም። በዚህ ቪዲዮ መጨረሻ ላይ ለፕሮቴስታንቶች ወንድሞች አጠር ያለ ጥያቄ አነሳለሁ እና እስከ መጨረሻው በደንብ አድርጋችሁ ተመልከቱ። በመጽሐፍ ቅዱስ ላይ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ጥያቄ ስታነሱ መጽሐፍ ቅዱስ ስዕላት መጽሐፍ ቅዱስ እንደሆኑ በደንብ አስረግጦ ይናገራል። ለምሳሌ ያክል በዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ትእዛዝን እንዳዘዘ እንመለከታለን። እንግዲህ ኪሩቤል የምንላቸው እንደምታውቁት መላእክት ናቸው። የእነዚህ መላእክት ቅርጾች ከተቀጠቀጠ ወርቅ እንዲሰሩ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። ሌላው ደግሞ በዚህ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰሩ መቅደስ ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ከቁጥር 27 ላይ ከፍ ብላችሁ ስታነቡት የኪሩቤል መላእክቱ ስዕላት በጣም ትልልቅ ተደርገው እንደተሳሉ ይናገራል። የአንዱ ኪሩብ ክንፍ ያንኛውን ግንብ ይነካ ነበረ፣ የሁለተኛው ኪሩብ ክንፍ ደግሞ የሁለተኛውን ግንብ ይነካ ነበረ ብሎ በደንብ እጅግ በጣም ትልልቅ ተደርገው እንደተሳሉ መጽሐፍ ቅዱስ ይነግረናል። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው። እግዚአብሔር ካዘዘ ስዕላት መጽሐፍ ቅዱሴ የማይሆኑበት ምንም አይነት ምክንያት የለም። በቃ ሌላ አይነት ፕሪንሲፕል ፕሊስ አትፈላሰፉ። ነገር ግን ስዕላት መጽሐፍ ቅዱስ አይደሉም ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ይህንን የማነሳውን ጥያቄ ባካችሁን በክርስቶስ ፍቅር መልሱልኝ። በዚህ በእጅ ላይ 2 የፕሮቴስታንቲዝም እምነት ተከታዮች የሆኑ መጽሐፍ ቅዱሶችን ይዣለሁ። ይኸው እዚህ ጋር አንድ መጽሐፍ ቅዱስ ይዣለሁ። ይኸው እዚህ ጋር ደግሞ ሌላ ሁለተኛ መጽሐፍ ቅዱስ ይዣለሁ። እነዚህ ሁለቱን መጽሐፍ ቅዱሶች ስትመለከቷቸው ከፊት ለፊት ከበራቸው ላይ የመስቀል ስዕላት ተስለዋል። በደንብ አዳምጡኝ። ከፊት ለፊታቸው ላይ የመስቀል ስዕላት ተስለዋል። ስዕላት መጽሐፍ ቅዱስ አይደሉም ብላችሁ የምታምኑ ፕሮቴስታንቶች ወንድሞች እነዚህን የመስቀል ስዕላት ማን ነው ሳሉ ያላችሁ? እናስ ከየት አምጥታችሁ ነው የሳላችኋቸው? እነዚህን 2 ጥያቄዎች እጅግ በጣም በፍቅርና በመጽሐፍ ቅዱስ የማስረጃ እንደምትመልሱልኝ ተስፋ አደርጋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን ይሄ መልእክት ለብዙ ፕሮቴስታንቶች መድረስ ስላለበት በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። ወዳችኋለሁ። ሰላም ነው። ሰላም እንደምን አላችሁ የቻናል ቤተሰቦች? ዛሬም እንግዲህ ለእናንተ ተጽዕኖ ፈጣሪ የሆኑ የቲክቶክ እህት ወንድሞቻችንን አስተማሪ ቪዲዮዎች ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም እንደምትወዱት ስለማልጠራጠር ቪዲዮን ላይክ በማድረግ ጀምሩ። የሃይማኖታዊ ፕሮግራሞች እንግዲህ ብዙ ጊዜ ላይክ እና ሰብስክራይብ ያንሳችኋል። ላይክ ማድረግ የምትችሉ ሰዎች ላይክ አድርጋችሁ ቪዲዮን ጀምሩ። ወደ ቪዲዮ። ከሁሉ በፊት አክብራችሁ ስለጠራችሁን እጅግ በጣም አድርገን እናመሰግናለን። ለኛ ደግሞ እንዲህ አይነቱ የበረከት ስራ ትልቅ የጽድቅ ስራ ነው። በነገራችን ላይ ዛሬ ሁላችንም እዚህ ውስጥ ያለን ወንድሞች በአጠቃላይ የመጣ ነው ለመቄዶንያ ገቢ ልናሰባስብ ሳይሆን ለራሳችን ለነፍሳችን የምንድንበትን ስራ ለመስራት ነው የመጣ ነው። እንግዲህ ክርስቲያን የሆነ ሰው በአጠቃላይ በክርስቶስ ኢየሱስ ካመነ በኋላ በጎ ስራን መስራት እንዳለበት መጽሐፍ ቅዱሳችን ያስተምራል። ብዙ ሰዎች በስንፍና ሰዎች በክርስቶስ ኢየሱስ ማመናቸው ብቻ በቂ ነው፣ በጎ ስራ መስራት አይጠበቅባቸውም ብሎ ያምናል። መጽሐፍ ቅዱስን ከዚህ እውነት የራቀ ሐሳብን ነው ከእንዲህ አይነት መልእክቶች የራቀ መልእክትን የሚያስተላልፈው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። ስለዚህ ዛሬ እኔም እንዲሁም ደግሞ ሌሎች ወንድሞችም ጭምር የመጣ ነው ለነፍሳችን ስንቅ የሚሆን ስራ ለመስራት ማለት ነው። ክርስቲያኖች ነን፣ በክርስቶስ ኢየሱስ ያመነ እና ደግሞ እያንዳንዱ ክርስቲያን በጎ ስራን መስራት ስላለበት በዚህ ችለት ተገኝተን ለነፍሳችን ስንቅ የሚሆን መልካም ስራ ለመስራት ተሰባስበናል ማለት ነው። እግዚአብሔር ረድቶን ደግሞ መልካም ስራን ሰርተን እንደምንወጣ ተስፋ አደርጋለሁ። ያው ወንድሞችም ሐሳባቸውን ያጋሩ።
ተጋንኩኝ እንጂ። ስለዚህ አሁን በዚህ አጋጣሚ ይሄንን እንደሚያዩ ለሚያዳምጡ ተከታዮችህም ከቤት ላሉ ሌሎቹ ጋር ላሉ በዚሁ እሺ መልእክት በዚህ አጋጣሚ ይሄን መልእክት የምታዳምጡ ክርስቲያን ናችሁ ቶች ወንድሞች ቀደም እንዳልነው እያንዳንዱ ክርስቲያን የሆነ ሰው ሊሆን በክርስቶስ ኢየሱስ የሚያምን ሰው በጎን ስራ በመስራት ያው የዘላለም ሕይወትን ያገኛል። ስለዚህ ከዚህ የበለጠ ትልቅ እድል የለም። ዛሬ ምን አቅመ ደካማ ለሆኑ አረጋውያን የተወሰነ ሳንቲም ጥለን የምንኮራበት ፕሮግራም አይደለም ይሄ መርሃ ግብር ማለት ነው። ለነፍሳችን ስንቅ የሚሆንበት ስለሆነ የቻልነውን ያክል በዚህ ቦታ የወደቁ እናት አባቶቻችንን ወላጅ አልባ ሕፃናትን እንዲሁም ደግሞ በአካል የተጎዱ ወንድሞቻችንን መርዳት ይጠበቅብናል። ቅዱስ ያዕቆብ በመልእክቱ እንዳለው እምነት ከሥራ ተለይቶ የሞተ ነው። በነገራችን ላይ በጣም የቤተ ክርስቲያናችን ትምህርት እጅግ በጣም ይለያል እና ከሥራ የተለየ እምነት ከንቱ ስለሆነ በክርስቶስ ምናምን ሁላችን እምነት አለን የምንል መልካም ስራን መስራት ስላለብን ይሄን አጋጣሚ ተጠቅመን ሁላችንም የተቸገሩ የኛን እርዳታ የሚሹ እናት አባቶቻችንን በመርዳት ክርስቲያናዊ ግዴታችን እንድንወጣ መልእክቴን አስተላልፋለሁ። አመሰግናለሁ። እስቲ ሁለት አጠር ያሉ ቪዲዮችን አብረን እንይ። የመጀመሪያው ቪዲዮ ለኔ ጥሪ ቀርቦ ነው ከወንድማችን ትዝታው ሳሙኤል። ሁለተኛው ደግሞ ፕሮቴስታንቶች ምን ያህል ቅዱስ ቁርባንን እያቃለሉ እንዳሉ የሚያሳይ ቪዲዮ ነውና አይተን የተወሰነ ሪፍሌክት እናድርግ። እስቲ ከመጀመሪያው ጀምር። ስለዚህ ልጅ ብዙ ነገር ነው የተነገረ ያለው። አሁን ያው መናፍቅ ነው ብለውታል። አሁን አኬ ዝም ብለህ ወደኔ ብትመጣ ይሻል ዝም ብለህ ነው የምትደክመው እንጂ እኔ በጣም ነው የምወድህ። ወደዚህ ብትመጣ ይሻላል። በቃ ለአኬ የቀረበ ጥሪ ነው፣ አስተላልፉልኝ። እንዴ መናፍቅ ነው አሉት። በቃ ኦኬ። ያው እንግዲህ እንደምታውቁት በዚህ በአገልግሎት ውስጥ አንዳንድ ጊዜ የተወሰነ ጭቅጭቅ ነገር አይጠፋም እና አንዳንዶች በማወቅም ባለማወቅም የተናገሩትን ነገር ሰምቶ ነው ምን ብሎ ለማጮህ እየሞከረ ያለው። በቃ እንደው አኬ መናፍቅ ተብሏል፣ ወደኛና ወደኔና እያለ ነው። ያው እንግዲህ ወደዚህ ወደ ቀልዱ ከመሄዴ በፊት ምንድነው እኔ በህይወቴ ውስጥ በጣም ከምጠነቀቅለት ነገር ውስጥ በህይወቴ ማለት ነው እጅጉን ከምጠነቀቅለት ነገር ውስጥ ትልቁ ሃይማኖት ነው። ሃይማኖትን ላለማፋለስ ወይም ደግሞ የስህተት አስተምህሮን ላለማስተማር በእጅጉ ጠነቀቃለሁ። ግን ሰው ነኝና ጥንቃቄ በራሱ ሙሉ በሙሉ ከስተት ሊጠብቀኝ አይችልምና ምናልባት ብሳሳት ግን በሆነ አጋጣሚ ቤተክርስቲያን የሚባል ነገር ስላለ የቤተክርስቲያንን ድምጽ ሰምቼ እንደማንኛውም ልባም ክርስቲያን አይ ቤተክርስቲያን የምትለው ይሄንን ነው ብዬ እናገራለሁ። ኦኬ ይህቺ ቤተክርስቲያን የኢየሱስ የጌታ ቤተክርስቲያን ናት። አንዲት ቅድስት ዓለም አቀፋዊትና ሐዋርያት የምትሆነውን ቤተክርስቲያን የሷን ድምጽ ሰምተን እንናገራለን። ሃይማኖት ላይ የሆነ ነገር ባፋለስ ካላፋለስኩኝ ግን ሃይማኖት የሆነውን ቤተክርስቲያን የምትናገሩን ይዤ ሌሎች ሰዎች ባለማወቅ የፈለገውን ቢናገሩ ግን ያናል ምንም ማለት ምንም ምንድነው ቦታም አልሰጥም ለእንደዚህ አይነት ነገር። ስለዚህ ጥንቃቄ ለሃይማኖት ያስፈልጋል እንጂ ለሰዎች ላይ የሚናገሩት ምናምን እንደዛ አይደለም። እና በዚህ ምክንያት እንደዚህ እንደወጣም እየተናገረ ነበር ይወዳጂ። ለዚህ ኩሉ ወጣኑኛ ምን አይነት ነገር ሲል ነበር። እንደዚህ በቀላሉ የጌታን ቤተክርስቲያንን ጥለ መውጣት በጣም ያሳዝናል ወዳጂ። አክቹአሊ ወጣው እንደዚህ ተገፍተ ምናምን ብቻ ሳይሆን አሁን ላይ የምታምነው እምነትም ሃይማኖትን ስለካድክ ነው። ጥምቀት አያድንም ትላለህ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ትላለህ። ሚስጥረ ክህነትን ትቃወማለህ እና ሌሎችንም እና እሱ የሃይማኖት ሕጸጽ አለብህ አንተ ማለት ነው። ኤኒዌይስ ወደ እኔና አላልኩ አልመጣም። ወደ ከመጣውም ጥያቄ ኖሮ ልመልስልህ ነው ትላለህ። አያስቀልም ግን አክቹሊ ከመጣውም አወደዛ ነው። እሺ ፕሮቴስታንቶች እኔ በታሪክ ውስጥ ቅዱስ ቁርባን ላይ እንደነሱ ይቀለድ ያለ አይመስለኝም። ተመልከቱ። አሁን ለምሳሌ ነው ይሄ ለእናንተ ለእኛ የፈሰሰ የኢየሱስ ደም ነው። በዚህ ውስጥ ሕይወት አለ፣ እንካፈላለን። የእግዚአብሔር ሕይወት እዚህ ጽዋ ውስጥ አለ። በኢየሱስ ስም አሜን። ጌታ ሆይ በዚህ ህብስት ውስጥ ሃሌሉያ ሃሌሉያ ሕይወት አለ በኢየሱስ ስም። ይሄ ያንተ ስጋ ነው። ስጋ ደም በገባበት ጨለማ አይገባም በኢየሱስ ስም። እንባርካለን በአብ በወልድ በመንፈስ ቅዱስ አንድ አምላክ በኢየሱስ ስም አሜን።
በጣም ነው የሚያሳዝነው። የቅዱስ ቁርባን ስርዓት ባይዚ የሚታወቀው በቤተ ክርስቲያን ውስጥ ብቻ ነው። ስርዓቱን መጽሐፍ ቅዱስ ላይ በዝርዝር ስላላስቀመጠ የምትጠይቀው ቤተ ክርስቲያንን ነው። ቤተ ክርስቲያንን ግን ስለማይቀበሉ በቃ በየራሳቸው በገስት ላይ ተቀምጠው ምን እንደያዙ ማላቀም፣ ሻይ ይሁን ቪንቶ ይሁን ምን እንደያዙ በማይታወቅ ወተት ይሁን ይዘው በቃ ይሄ የክርስቶስ ደም ነው አክቹሊ ህይወት ይገኝበታል እዛ ውስጥ አሉ። አሁን ይሄን አሻሽለዋል። በፊት ቅዱስ ቁርባን ምንም ህይወት እዛ ውስጥ ህይወት ጭራሽ አለ ብለው አያምኑ ነበር። አሁን እዛ ውስጥ ህይወት አለ ኦኬ ብለው መናገር ጀመሩ። እዛ ውስጥ ህይወት ካለ ለአንተ ህይወትን ይሰጣል ማለት ነው። ህይወትን የሚሰጥ ነገር ነው ማለት ጀምሯል። ጥሩ ነው እሱ። ግን እንዲህ ያለ የቅዱስ ቁርባን ስርዓት በጌታ በኢየሱስ ስም ሁሌም በየቤቱ ቁጭ ብለህ ያ አደገኛ ነውና ከቅዱስ ቁርባን ጋር በተያዘ በምን መልኩ ነው የሚወሰደው ምናምን የሚለውን ምናልባት ሌላ ጊዜ በላይቭ መመጣበት ይሆናል። ይቆየን። ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ትዕግስታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳስብ የማከብርበት አንድ የተለየ ነገር አይ ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን፣ ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስን እንኳን ስለ ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርልኝ። አንዳንዴ በመኪና እያለፍኩኝ
ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለህ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆነ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከናታወጣላትም ስርዓቷ በጣም 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 ነው የሚስማማኝ። የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ። ስለ መብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው። መልካሞች ናቸው። ጥሩዎች ናቸው። እዚህ ላይ ደግሞ ኢየሱስ ክርስቶስን 7 ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ 7 ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላቸው። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ 7 ሰው ገደልኩ አላቸው። ደነገጡኝ። አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋር ሄደ። እንደው አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። 7 ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም 9ኛ እንዳይሆኑ። ምን ይሄ ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠበቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሀል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርዳለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለው። ይሄማ ቀላል ነዋል እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል፣ አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣው አንተ 1 ቀን አታድርም ይላል። እኚህ ካህን ዝም ብለው ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምዕመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማቸዋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ።
ሲያነብ ልቡ ተሰበረ። ኧረ አባቴ አለ እኔ ሰው ገደልኩ ብዬ ነው የተናገርኩት፣ የእኔ ኃጢአትማ ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ ያለ ዓመት 2 ዓመት 3 ዓመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ፣ ተሰወረ። በቅቷል። ምን ለማለት ነው? ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።